አሁን ላይ በጣም በተደጋጋሚ የምትሰሙት ኤአይን በመጠቀም ኮንቴንት ክሬት ማድረግ ሃው ሶ ኢዚ ያ። በእርግጥ ቀላል ነው፣ ነገር ግን ኖት ኢዚ እንደምታስቡት። ሶስት የሚያስፈልጋችሁ ነገር አለ፣ እነግራችኋለሁ። አንደኛው ገንዘብ ያስፈልጋችኋል። የትኛውም አይነት የኤአይ ቱልስን ለመጠቀም ሰብስክራይብ አፕግሬድ ምናምን ነገር ያስፈልገዋል። የመጀመሪያ ፍሪ ቨርዥን የሚሰጧችሁ ነገር አለ፣ ግን ያስጀምራችኋል እንጂ ያስጨርሳችሁ አያስኬዳችሁም ብዙ ስቴፕ። ሶ ሰምሃው ዩ ኒድ ሰም ካፒታል። ሁለተኛው ጊዜ ያስፈልጋችኋል፣ አይገልጸውም። መጀመሪያ ቱልሶቹን ማወቅ፣ መማር፣ መለማመድ አለባችሁ። ከዛ ክሬት ማድረግ ስትቀጥሉ ደግሞ ክሬት ስታደርጉ ደግሞ ፕሮምፕት ላይ ምናምን የተወሰነ መስራት አለባችሁ። አይኖ ከቻት ጂፒቲ ስታንዳርዱን ምናምን ቀጥታ ፕሮምፕት መውሰድ ትችላላችሁ። ነገር ግን ቀጥታ ወስዳችሁ ስታደርጉ ሪዛልቱ እንደምትጠብቁት አይደለም። ሶ የተወሰነ ማስተካከል ያለባችሁ ነገር አለ። በራሳችሁ ማለት መደጋገም አለባችሁ። የሆነ ስህተት ስታገኙ ድጋሜ የተወሰነ ነገር ማስተካከል ይኖርባችኋል። ሶ ኢትስ ኒድ ታይም፣ ፔሸንት እንዲሁም ትዕግስትም ይፈልጋል። ሶስተኛው ነገር ደግሞ ኮንሲስተንቲ በእኛ ቋንቋ ወጥ የሆነ አሰራር፣ ወጥነት፣ በቋሚነት ስኬጁል አውጥታችሁ በተለይ ዩቲዩብ ላይ ኮንቴንት ክሬት የምታደርጉ ከሆነ መገኘት አለባችሁ። በቃ በቋሚነት መገኘት አለባችሁ። ምክንያቱም እዚህ ጋር ማንም ይቆጣጠራችሁ የለም። የራሳችሁ ቢሮ ነው፣ የራሳችሁ ስልክ ነው፣ የራሳችሁ ኮምፒውተር ነው። አለቃ የለባችሁም። ይሄን አድርጉ፣ ይሄን ስሩ፣ ዛሬ ግቡ፣ ዛሬ አትምጡ ምናምን። ራሳችሁ ናችሁ ለራሳችሁ ሆሊዴይ የምትሰጡት፣ ለራሳችሁ ስራ የምትሰጡት። ሶ በጣም ኮንሲስተንት ይጠይቃል። በጣም የሚፈተናችሁ ነገር ይሄ ነው። እነዚህ ሶስት ነገሮች ካሏችሁ ከማን ምን እየጠበቃችሁ ነው? ጀምሩ።